ስሟቸው ሰዎች ምንድነው የሚሉት? የእንትና መረጃ ላይ በቅርብ ጊዜ ለቀዋለሁ እረፍ የሚለው ማለት ነው። እግዚአብሔር እንደዚህ አይደል፣ ዝም ምን የሚለው ሴትዮ ሰው እኮ አላችለው ነግሬያቸዋለሁ አይደል? ያቺ እንትን ዮሐንስ ወንጌል ምዕራፍ 8 ላይ ያለችው ሴትዮ ያደረገችው በጣም የሚገርመኝ፣ ዝሙት ስትሰራ ተያዘች። አይሁድ ይዘው ከክርስቶስ አቀረቧት። ሙሴ በድንጋይ ትወገር ብሏል፣ አንተ ምን ትላለህ አሉት። አይ ከእናንተ ኃጢአት የሌለበት ይውገራት አለ። ሁሉም ኃጢአታቸው ላይ በግንባራቸው ሲጻፍ ወጥተው ሄዱ። ልጄ የሚፈርዱ የሚከሳሾች ወዴት አሉ አለ። እኔ አላውቅም አለች። በሰላም ሂጂ አሏት። ግን ከዚህ የባሰ እንዳያገኝሽ ደግመሽ እንዳትበድይ አላት። ኋላ አባቶች በትውፊት ሲተረጉሙ ይሄን ይላሉ፣ ጌታ የተሰቀለለት አንቺ ወዴት ነው ያለ አሏት አሉ። ጌታ አትክልት ማርያን አሁን እዚያ ነው እንዳትል እንዳትበድይ ብሏታል። አላስችላት ብሎ አለች አሉ። በዚህ አሉ ሰው እጅግሩ ነው የሚሰራው፣ እጅግሩ ምስጢር ለማውጣት እግዚአብሔር ሁሉን እያየ ዝም ይላል። አሁን እናንተ ሰው የሚሰራውን ኃጢአት ሁሉ ብናውቅኛ በአንድ ቀን አናብድም ብላችሁ ነው? እንኳን የእድሜ ልኩን የአንድ ቀን ሌሊቱን የሚያስበው ቆያ ነገር ንገራችሁ። ባልና ሚስት እርስ በርስ የሚባባሉትን ቢያውቁ አንድ ሳምንት አብረው ይኖራሉ? በልባቸው እኮ ነው አብረው ራት እየበሉ ፋዲ ልትለው ትችላለህ። በምን ነው እንደዛ የምትለው? በህሊናው እግዚአብሔር አሁን ቆርጦ ቢጥልሽ ይላል ሰው መሳይ ሊላት ይችላል። በልቡ ይለት በሰላም መኖር እኮ የቻለው ሰው የሰውን ልብ ባለማወቁ ነው።